ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ የዩቲዩብ ቤተሰቦች? ሰላም ናችሁ ሆይ? አልሐምዱሊላህ እኔ ደህና ነኝ። ጠፋሁኝ ቪዲዮ መስራት። እንግዲህ ያው የኛ ህዝብ እንደሆነ ተስፋ ያስቆርጣል። እኔም ደግሞ ብዙም ተስፋ ቆራጭ ባልሆንም ግን ለምን ራሴን አደክማለሁ ብዬ ነው ዩቲዩቡን ተወት ያደረኩት ማለት ነው። በቀጥታ ስርጭት ያው እያያችሁ ስለሆነ እዚህ የምንወራው ነው እዚህ የምንወራው ማውራት የሌለብንንም ደግሞ በቃ እናልፈዋለን ማለት ነው። ካልጠቀመን ካልተጠቀመን ምን ያደርጋል ብለን ነው ዛሬ የመጣሁት። እናንተን ይጠቅማል ብዬ ያልኩትን ነገር ይዤ መጥቼ ነበረ። በሆነ ወቅት ላይ ስለ ሆነ ሰው እያወራን ነበረ። ዶክተር ነው እዛ ሀገርና ስለሱ ሰውዬ እያወራን ያ ሰውዬ ሙቷል እንደተባሉ ነግረው ነበርና ሙታል ብለን ነበር እኛም ማለት ነው። ዶክተር የህያን የማያውቀው ሰው የለም። በኒ ማሊክ የሚሰራውን ለረጅም አመታት እኔ እንኳን ሳውቀው 28 አመቴ ማለት ነው። ኦኬ እኔ ራሴ ነፍሰ ጡር ሆኜ እከታተል ነበር፣ ግን ከሱ ጋር አልወለድኩም። የወንድሜ ሚስት ከሱ ጋር ወልዳለች። የመጀመሪያ ልጇን 21 አመቱ የመጀመሪያ ልጇ ማለት ነው። ብዙ አበሻዎችን እየተከተልኩኝ እጃለሁ። በጣም ዛህማ የሆነበት ቦታ ኢጋማ የሌላቸው የተለያየ ችግር የገንዘብ ችግር ያለባቸው ሰዎች ራሱ እዛ ሆስፒታል ይወልዱ ነበር ማለት ነው። እና ሌላም ሙስተወሰፍ ሄዶ ሲሰራቅ ነበረ፣ ግን በጣም በረጅም ጊዜ ላይ አሁን አገኘሁት ማለት ነው። ያገኘሁትም በሆነ አጋጣሚ ሆስፒታል ውስጥ በዋዲ አበሻዎቹ ተሰብስበው የሚያክሙበት ማለት ነው መርከዙ ውስጥ እዛ አለ። እኒሳ ውላዳ እሱ ቅስሙን ይዟል ማለት ነው። እና በዚህ አጋጣሚ ይሄንን ዶክተር የምትፈልጉ ፈልጋችሁ ያጣችሁት ወይም ደግሞ ካሁን በኋላ ስራውን እስከዛሬ ሲሰራ የነበረውን ታሪኩን ዝናውን ሰምታችሁ በሱ መውለድ እንፈልጋለን ካላህ በታች እሱን እርዳታ እንፈልጋለን ብላችሁ ካላችሁ ስልክ ቁጥሩን አስቀምጥላችኋለሁ። በዛ ስልክ ቁጥር ደውላችሁ ወረፋ ይዛችሁ መሄድ ትችላላችሁ። ዶክተር የህያ ጀማል አለ፣ እየሰራ ነው፣ አልሞተም። መስሪያ ቤቱ አውቆ ነው እንደዛ ብሎ ያለው እንጂ እሱ ስራ ላይ ነው ማለት ነው። እዛም ሙስተወሰፍ ውስጥ ወይም እዛ መርከዝ ውስጥ ደግሞ ከኢትዮጵያ የመጡ ዶክተሮች አሉ። እዛ ሀገር ተወልደው ኢትዮጵያውያኖች ሊሆኑ ይችላሉ፣ መወለዶችም ሊሆኑ ይችላሉ። እዛ ሀገር ተወልደው ተምረው ተመርቀው ስራ የጀመሩ አሉ። አማርኛ መግባባት ይችላሉ ማለት ነው። ስለዚህ ብዙዎቹ ልጆች የቋንቋ ችግር ስላለባቸው የመግባቢያ ችግር አስፈላጊ ስለሆነ ወደዚህ ቦታ ላይ ሄዳችሁ የመታከም መብት አላችሁ ማለት ነው። ፓስፖርት ኖራችሁ አልኖራችሁ ብቻ እነሱ የሚያስገቡበት የራሳቸው መንገድ ሲስተም ሊኖር ስለሚችል ወደዛ ሆስፒታል ሄዳችሁ ለመታከም ራሳችሁን አዘጋጁ። እኔ ስልክ ቁጥሩን አስቀምጥላችኋለሁ፣ እጽፍላችኋለሁ። የቤት ቁጥር አለ በ01 የሚጀምር እሱን ራሱ ዋትስአፕ ላይ ስትመቱት ሎኬሽን አለ፣ መውቃ የቤት ጽሁፍ አለ። አረበኛ ከሆናችሁ አረበኛ፣ እንግሊዘኛ ከሆናችሁ በእንግሊዘኛ ሎኬሽኑን አገኛችሁ ማለት ነው። ካልሆነ ደግሞ በ05 የሚጀምረው ነርሲንግ ኢትዮጵያዊት ነች። እሷን ደውላችሁ እንድትወስፍላችሁና እንድትጠራችሁ እንትን ወረፋ እንድትይዝላችሁ ታደርጋላችሁ። እዛ ከሄዳችሁ በኋላ ደግሞ ያስተርጓሚ ከፈለጋችሁ እነዛ ልጆች ተረጉሙላችኋልና ይሄ ነገር ለእናንተ ይጠቅማችኋል ብዬ ነው። ይሄንን ቪዲዮ ያዙት፣ ሸር አድርጉት፣ ላይክ አድርጉት። ዝም አትበሉ፣ እንዳትጠፉ። እሺ፣ አመሰግናለሁ።